አሁን ለይቶ ሆን ብሎ እየሾማቸው ያሉ ከህወሓት ጋር የተቃቃሩ ሰዎች የተጣሉ ሰዎች ህወሓትን እያወገዙ ያሉ ሰዎች አሁን የተያዘው መንገድ ግን የትም አይደርስም። መጀመሪያም ጦርነቱ እንዲነሳ ያደረገው ችግር ነው አሁን እየተከሰተ ያለው ሴራ ተንኮል በቅንነት ወደ ሰላም ወደ መረጋጋት የሚወስደውን መንገድ መምረጥ ሳይሆን በሴራ አንድን ኃይል ለማጥቃት የሚደረግ ጥረት ነው እያየን ያለነው። ይሄ የትም አይደርስም። ፌደራል መንግስቱ ማንኛውንም አካል የመሾም መብት አለው። ስለዚህ እናቶ ጌታቸውን መሾሙ መብቱ ነው ከተባለ መብቱ ነው፣ ምንም ጥርጥር የለውም። አንድ ሁለተኛ ማንም ሰው ደግሞ በፌደራል መንግስቱ የመሾም መብት አለው። እናቶ ጌታቸውም የመሾም መብታቸው ነው። ስለዚህ ከመርህ አንፃር ከፕሪንሲፕል አንፃር ከመብት አንፃር የምንቃወመው አይደለም። ይሄን ጉዳይ ግን ከፖለቲካ አንፃር ትርጉሙ ምንድነው ነው? ተገቢ ነው ወይ ወዴት ነው የሚወስደን ካልን ግን በጣም አሳሳቢ ችግር የሚፈጥር ጉዳይ ነው። ስምምነት ያደረገው ፌደራል መንግስቱ የተደራደረው ከህወሓት ጋር አሁን ለይቶ ሆን ብሎ እየሾማቸው ያሉ ከህወሓት ጋር የተቃቃሩ ሰዎች የተጣሉ ሰዎች ህወሓትን እያወገዙ ያሉ ሰዎች ይሄ ስምምነቱ መፍረሱን የሚያሳይ ነው። እኔ ያልኩ ያለሁትን ነገር የበለጠ የሚያጠናክር ነገር ነው። በሁለቱ ተደራዳሪ ኃይሎች መካከል ኖርማላይዜሽን እንዲመጣ ሁለቱም ኃይሎች ችግራቸውን በውይይትና በድርድር በመተማመን ከመፍታት ይልቅ ወደ ሌላ ጽንፍ የያዘ ቅራኔ ውስጥ እየገቡ መሆኑን ማሳያ ይሄ በክልሉና በፌደራል መንግስቱ መካከል በፌደራል መንግስቱና በህወሓት መካከል ያለውን ቅራኔ የበለጠ ያሰፋዋል የበለጠ ያባብሰዋል። ስለዚህ ወደ ሌላ ዙር ጦርነት ያስገባናል የሚል ነው። ይሄ ትክክል አይደለም። አንድም ሰው በፖለቲካ አመለካከቱ በእውቀቱ መዝኖ ፌደራል መንግስት ቢሾም ችግር የለብኝም። ይሄ ግን ድብብቆሽ ነው የተያዘው፣ የፖለቲካ ሴራ ነው የተያዘው። የኔ ባላንጣ ነው የሚለውን አካል የሚቃወምልኝ የሚያጋልጥልኝ አይ እንደ ድርጎ እንደ ውለታ የመንግስትን ሹመት መስጠት አለብኝ ብሎ ይሄን ማድረግ ስህተት ነው። ከፖለቲካ አንፃር ትልቅ ስህተት ነው። ወደፊት ለምንፈልገው ሰላምና መረጋጋት መቀራረብም አይጠቅምም፣ የበለጠ ይጎዳል። የፕሪቶሪያውን ስምምነትም እውነቱን ለመናገር እንኳንስ በዚህ ደረጃ ነው በንግግር ደረጃ እኮ አንዱ የሌላውን ስሜት የሚያሻክር ነገር እንዳይነጋገሩ ነው የተስማሙት። ግን ሆን ተብሎ ቲፒኤልኤፍ ጥቅሜን አያስከብሩም ከኔ አውጥቻቸዋለሁ የሚላቸውን ሰዎች በአደባባይ ወጥተው ቲፒኤልኤፍን እያወገዙ ያሉ ሰዎችን እየመረጡ መሾም ትክክል አይደለም። እውነቱን ለመናገር እኔ ትግራይ በፓርላማም በፌዴሬሽን ምክር ቤትም በሚኒስትሮች ምክር ቤትም መወከል አለበት ብዬ አምናለሁ። ግን አግባብ ባለው ጤናማ በሆነ ሂደት ነው መወከል ያለበት። ይሄን ሂደት ወደ ኖርማላይዜሽን እንዴት እንቀይረው ወደ ተሟላ የህጋዊ አሰራር እንዴት እንቀይረው ተብሎ ለዚህ ፐርፐዝ ሰርብ ሊያደርግ በሚችል አግባብ ሰዎች ምክክር እየተደረገ ከትግራይ አስተዳደር ጋር ከቲፒኤልኤፍም ጋር ከሌሎች ተቃዋሚዎችም ጋር አሁን የተያዘው መንገድ ግን የትም አይደርስም። መጀመሪያም ጦርነቱ እንዲነሳ ያደረገው ችግር ነው አሁን እየተከሰተ ያለው ሴራ ተንኮል በቅንነት ወደ ሰላም ወደ መረጋጋት የሚወስደውን መንገድ መምረጥ ሳይሆን በሴራ አንድን ኃይል ለማጥቃት የሚደረግ ጥረት ነው እያየን ያለነው። ይሄ የትም አይደርስም። እዚህ ካልወጣን የኢትዮጵያ የፖለቲካ ኃይሎች ለየትም ልንደርስ አንችልም። ስለዚህ ፌደራል መንግስቱ ቅልቦና ያስፈልገዋል። ተንኮልና ሴራ የሀገርን ችግር መፍታት አይቻልም። በወደ ሰፊነት አካታች የሆነ ሰላማዊ የሆነ ሂደት ነው እኛ የምንፈልገው። ጦርነትን ሊያስቀር የሚችል እስከ ወዲያኛው ይሄኛው ጦርነትን የሚያባብስ ነው፣ ሌላ ዙር ጦርነት የሚያመጣ ነው። በሁለቱ ኃይሎች መካከል የበለጠ ችግሩ እንዲሰፋ እንዲባባስ የሚያደርግ ነው። ከዚህ